ሰላም ጤና ይስጥልን። ይህ አዲስ ትኩረት ነው። የዕለቱን አዲስ የትኩረት ነጥቦቻችንን በማስቀደም እንጀምራለን። አሳዛኙና አደገኛው የትግራይ ክልሉ ሕጻጽ የተፈናቃዮች ካምፕ። የረሃብ ጽልመት በህፃናት በአረጋውያንና በእናቶች ላይም። በትግራይ ተፈናቃዮች ላይም እየተሰራ ያለው አደገኛ የፖለቲካ ቁማር። ህወሓት የፌዴራሉ መንግስት አስጠነቀቀም። ትዕግስታችን አልቋል በማለት ከዛቻ ያላነሰ መግለጫ አውጥቷል። ለምን? ህወሓት በአደገኛ ሁኔታም ታጣቂ ኃይሉን አስጠጋ። ሁሉንም የትኩረት ነጥቦቻችን በዝርዝር እናቀርብላችኋለን። ቻናላችንን ላይክ እና ሰብስክራይብ እንድታደርጉም በአክብሮት እንጠይቃለን። አደገኛውና አሳዛኙ የትግራይ ክልሉ የተፈናቃዮች ረሃብ። በረሃብ አለንጋ እየተገረፉ ያሉ ወገኖች። ከህጻጽ እየተሰማ ያለው ሰቆቃም። በሽሬ ከተማ አቅራቢያ የምትገኘው ህጻጽ ከሰሜኑ ጦርነት በፊት የኤርትራ ስደተኞች ማቆያና መጠለያ ጣቢያ በመሆን የምትታወቅ ነበር። ከ20 ዓመታት በላይ ሲጠብቀው የነበረውን የሰሜን እዝን በመብረቃዊ ጥቃት መረሸኑን በተናገረው ህወሓት አማካኝነት በተነሳው የሰሜኑ ጦርነት ከተለያዩ አካባቢዎች ተፈናቅለው በትግራይ ክልል በሽሬ አካባቢ በምትገኘው በህጻጽ የተፈናቃዮች ካምፕ ላይም ከፍተኛ የረሃብ አደጋ እየተከሰተ መሆኑ ተገልጿል። በህጻጽ የተፈናቃዮች መጠለያ ካምፕ ውስጥ የረሃብ ጽልመት በየቤቱ ገብቶ ህፃናት፣ አረጋውያንና እናቶችን እየቀጠፈም ይገኛል። የሚበሉት አጥተው በረሃብ አለንጋ ተገርፈው እናቶች፣ ህፃናትና አረጋውያን ከሞት ጋር ሲፋጠጡ ማየትም ሰብአዊነትን የሚፈትን ሆኗል። ህጻጽ ተፈናቃዮችን ከረሃብ ለመታደግ በቂ የሆነ ለዳቦ የሚበቃ ስንዴ ባታመርትም በዙሪያዋ ከሚገኘው የወርቅ ማዕድን ሀብት በሚሊዮን የሚቆጠር ገቢ የሚገኝባት አካባቢ ብትሆንም ህወሓት በአካባቢው የሚገኘውን ይህንን የወርቅ ማዕድን በአደገኛ ኬሚካል በታገዘ መልኩም ወርቁን አውጥቶም በጥቁር ገበያ ወስዶ ለዓለም አቀፉ ገበያ አቅርቦ ይሸጣል። ገቢውንም ለከባድ የጦር መሳሪያ ግዢ ያውለዋል። ህጻጽ ህወሓት ወርቋን እየዘረፈ ስንዴ የነፈጋት የትግራይ ክልል ከተማም። ህወሓት ከአካባቢው ከፍተኛ መጠን ያለው ወርቅ እያወጣም ለተፈናቃዮች እንዴት እርዳታ ማቅረብ ተሳነው? የህወሓት የረሃብ ፖለቲካ። የራሳቸውን ልጆችና ቤተሰቦች በአውሮፓና በአሜሪካ የቅንጡ ህይወት የሚያኖሩት የህወሓት አመራሮችና መሪዎች የትግራይን ህዝብ የፖለቲካ ቁማር መያዣ ብሎም የፖለቲካ ካርድ መጫወቻ እያደረጉት ይገኛል። ህወሓት በፕሪቶሪያው ስምምነት መሰረት ተፈናቃዮች ወደ ነበሩበት ቦታ ይመለሱ ሲባል እኔም ካልተመለስኩ አይቻልም ብሎ ተፈናቃዮቹ እንዳይመለሱ አግዷል። በኢትዮጵያ ምርጫ ቦርድ ህገወጥ የተባለውና እውቅናውን የተነጠቀው የህወሓት ቡድን ከፌዴራል መንግስት የሚላክለትን በጀት በጊዜያዊ መንግስቱ በኩል በመውሰድ ወታደር እያሰለጠነና እያስመረቀ እንዲሁም በኮንትሮባንድ የጦር መሳሪያ እየሸመተ ለሌላ አውዳሚ ጦርነት ዝግጅት እያደረገ ይገኛል። ይህ ጽንፈኛ ቡድን እታገልለታለሁ እንዲሁም ነፃ አወጣዋለሁ የሚለውን ህዝብ አግቶ በከፋ የረሃብ አደጋም ከጨረሰ በኋላ በዓለም አቀፍ ደረጃም የፖለቲካ መጠቀሚያ ግብዓት ለማድረግ በመስራት ላይ ይገኛል። ኋላ የቀረ ኢሰብአዊ የሆነ እንዲሁም የቀነጨረ የፖለቲካ ስሌት። አሳፋሪው የጽንፈኛው ህወሓት ምላሽ። የአውሮፓና የአሜሪካ ዲፕሎማቶች በፕሪቶሪያው ስምምነት መሰረት በትግራይ ክልል የሚገኙ ተፈናቃዮች እንዲመለሱ ሲጠየቅ ህወሓት በምላሹም የተሰረዘብን የፓርቲ እውቅና ሳይመለስ ተፈናቃዮች አይመለሱም በማለት የታጋች ፖለቲካ በመጠቀም የፓርቲውን ህልውና ለማዳን ቅድሚያ መስጠቱን አመልክቷል። በእርግጥ ህወሓት ህልውናውን ለማስቀጠል ጊዜውን የዋጀ ተራማጅና አሰላሳይ ጭንቅላት ያለው መሪ ሳይኖረው ህልውናውን እንዴት ያስቀጥላል? ከህወሓት አስቸኳይ መግለጫ ጀርባም
የትግራይ ክልሉ የህጻጽ የረሃብ አደጋና ሞት በሚዲያ ከወጣ በኋላ ህወሓት በአንድ ድንጋይ ሁለት ወፍ የሚመስል የብልጣብልጥ መግለጫውን አውጥቷል። የመጀመሪያና ዋና ዓላማው በተፈናቃዮች ላይ በደረሰው ረሃብና ሞት ላይ እጅ የለበትም ለማለትና ለማስተባበል ያለመ ሲሆን ሁለተኛው ደግሞ በፌዴራል መንግስቱ ላይ ማስጠንቀቂያ የሚመስል ትዕግስታችን አልቋል የሚል ሲሆን በዋናነትም ዓላማው በተፈናቃዮቹ ላይ ለደረሰው ረሃብና ሞት ተጠያቂው የፌዴራል መንግስት ነው ለማስባል ያለመ መግለጫ ነው። ህወሓት ራሱ በሚቆጣጠረው ክልልና ቀጠናም ለተከሰተው ረሃብ ላም ባልዋለበት ኩበት ለቀማ አድርጎም ሌሎች ተጠያቂ እንዲሆኑለትና ነፃ አወጣዋለሁ በሚለው ህዝብ ረሃብና ሞትም ፖለቲካውን አስቀድሞ የፖለቲካ መስሪያና መጠቀሚያ እያደረገም ይገኛል። ህወሓት ታጣቂ ኃይሉን አስጠጋም። በህጻጽ በተከሰተው ከፍተኛ የረሃብ አደጋና ሞትን የፖለቲካ ቁማር መጫወቻ ያደረገው ህወሓት ከፖለቲካ ጨዋታው ጎን ለጎን የጦርነት እንቅስቃሴውን እንበር ተጋዳ ላይ በሚለው መፈክሩ ግፋ በለው እያለ ታጣቂ ኃይሉን ምዕራብ ትግራይ በሚለው አካባቢ ወደ ጠለምት ማስጠጋቱን ከአካባቢ የወጡ መረጃዎች አመልክተዋል። ህወሓት ከፍተኛ የጦርነት እንቅስቃሴ በማድረግ በወልቃይትና በጠለምት በኩልም ጦርነት ለመክፈትም ከፍተኛ ዝግጅት በማድረግና ኃይሉን በማስጠጋት ላይ ይገኛል። በሌላ በኩል ከፌዴራል መንግስቱ ጋር ጥምረት የፈጠረው በእነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት አስተዳደር የወልቃይት ዘብ የሚል ከፍተኛ ኃይል በመመስረት ከህወሓትም ይሁን ከሌላ በኩል የመጣብንን ትንኮሳ ለመመከት ዝግጁ ነን የሚል መግለጫም በተደጋጋሚ ባለፉት ጊዜያት ማውጣታቸውም ይታወቃል። ነገሮች ወዴት እያመሩ ነው? ሰላም ለአካባቢውና ለቀጠናው ብሎም ለኢትዮጵያና ለዓለም በሙሉ እንዲሆን እንመኛለን።